ሳላቀው እናደዳለሁ መሰለኝ። ከዛ ቪዲዮ ሰርቼ ስጨርስ ጨጓራዬን እታመማለሁ። አሁን ጨጓራዬን እያመመኝ ነው። እያመመኝ መጣ። የሚኖሩ ትዳር በተለይ የሴት ጓደኛ ብዛት ያላት ሴት ትዳሯ አይቆይም፣ ፍርስ ነው የሚለው። ምክንያቱም በሴት ጓደኞቿ ለእሷ የጠቀሟት መስሎ ይነዘንዟታል። ለእሷ የጠቀሟት መስሎ ባልሽ እንዲህ ቢያረግስ የት ወጣ የት ገባ ሲሏ ሰላሟን ይነሷታል። እሷ በጀመረችው ቀዳዳ ሹልክ እያሉ ይገቡና አስፍተውት እሷን ያስወጧታል። አሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? ባላችሁበት ሰላማችሁ በዝዝት ይበልልኝ እና ዛሬ ደግሞ ጁምአ ነው። ማሻአላህ ጁምአ ሙባረክ። በአዲስ ቪዲዮ በሱመያ ቪዲዮ መጥቼላችኋለሁ። ትናንት ነበር መልቀቅ ያለብኝ ግን ትናንት ስላልተመቸኝ ዛሬ እየሰራሁበት ነው ማለት ነው። ጋይስ ከተመቻችሁ ላይክ አድርጉልኝ ጋይስ አማና እና ሰብስክራይብም አድርጉልኝ፣ አበረታቱኝ ነው የምላችሁ። አታቁሙ። እንደዛ ነው። የሰኢድ ሚስቶች ደርድርላችኋለሁ። እዚህ ጋር አንዷ ቀርታለች መሰለኝ። ቤዛ ቀረችብኝ። እንግዲህ ቦታው አልበቀኝም። ቦታው ስላልበቀኝ እንግዲህ መሸሸግ ነበረብኝ አይደል ጋይስ? ለዛ ነው እና ማሻአላህ አራቱን ሸሪዓ ሞልቷል። በቃ ሰኢድ አግብቶ ቤት ውስጥ አብሮ እየኖረ ባይሆንም ግን ሸሪዓ ሞልቷል፣ እየፈታም ቢሆን ማለት ነው። እና ሮዛ፣ አዩ፣ ሀዊ፣ ሱመያ ማሻአላህ አራቱም ያማምራሉ። ቤዛ ግን ቦታ ስላልበቀሽ ቀረሽ። እንግዲህ እንደዛ ነው። ማሻአላህ ሰኢድ በጣም ሴቶቹን በጣም ምን ልበል እንግዲህ ብዙ ነገር አረገላቸው። ለአዩ ራሶስ ምንድን ይገዛው ጋይስ? ሪል ስቴት ነው። ቤት ሪል ስቴት ገዝቷል። ለሀዊም ቤት ገዛላት። ለሮዛም 2 ሚሊዮን አካውንቷ ላይ ያስገባ። በቃ ሰኢድ ሴት መነገድ ብቻ ሆነ እና ሱመያም እንግዲህ መስዋዕት ከፍሏል። ለሷም ወዲህ ወደዚህ እያለ እንግዲህ ሰፕራይዝ ራሱ አንድ ጊዜ መኪና ገዝቼ ነበር አላለም እንዴ? በአይፎን መኪና ሰፕራይዝ ሳይረገት እምቢ አለች። እሷ ጀግና ሴት ማለት እሷ ናት ማሻአላህ። እና ሌሎቹ ብር ፍለጋ ነው እንጂ አኪድ። አሁን ሀዊ ራሱ ለምሳሌ እኔ ብርህን አልፈልግም፣ ቢፈልግ 10 ሴት አግባ ችግር የለብኝም እያለ ብላ ነው የመጣችው አለ። እና እሱም በተለይ ሌላ ነገር ሳይሆን ንግግሯ ማርኳኝ ነው። እና አንተ ተጎድተሃል፣ ሱመያ በጣም ጎድተሃለች እና ልክሰህ ነው የመጣሁት እንጂ አንተ ንብረት አልፈልግም፣ ቢፈልግ ሴትም 10 ቢፈልግ 5 እንደፈልግ አግባ ስትለው ነበር ብላኛለች አለ ሰኢድ። ቪዲዮ ላይ ምን ትላለች? ካለኔ ሌላ ሴት ጨጓራህን ነው የምታሳምመው። ስለዚህ ለጨጓራህ ደግሞ እንድታመማል ታላችሁ። ሁሉም ሴት አዩ ራሱ እስከሚያገባ ድረስ መዳበሪያ ላይ ነው ምናምን ስትል ነበር። ከዛ በኋላ ልጅ ራሱ ለጅ ስትባል 1 ሚሊዮን አካውንት ሲላስገባ እንደዚህ ስትል ነበር። እና ለማንኛውም ሰኢድ ግን ሴት ያገኛል አያጣም። አብሮ ከሱ ጋር የምትኖር ሴት እስካሁን አልተገኘችም እንጂ እስቲ ሀዊን ደግሞ እናያታለና እንደዚሁ ሻው በአፏ እንግዲህ አፏ ምላሷ አለ ይላል። በጣም ነው እንትን የምትቸኩለው፣ ትቸኩላለች። ለማንኛውም እናያለን እሷንም። እኔ ግን እስካሁን የተመቸችኝ አዩ ብቻ ናት፣ እውነት ለመናገር ማለት ነው። አዩ ቀልዷ ምናምን ዩቲዩብ ራሱ በጣም ከሷ ጋር ሲሰራ በጣም ይታይለት እውነት ለመናገር ማለት ነው። እና አዩ ትመች ነበር፣ ግን ደግሞ ውስጧም አዩ እንትን ትበል ትቆጣ ምናምን ትበል እንጂ ውስጧ ንጹህ ነው አዩ። እንግዲህ ሱመያ እኔ ግን ዛሬ በሱመያ ቪዲዮ ነው የመጣሁት፣ ሌላ ነገር አወራሁላችሁ። ሱመያ የለቀቀችው ቪዲዮ በጣም አንዳንድ ምክር ለኛ ለሴቶች አንዳንድ ምክር የሚሆን ምክር ቆንጆ ምክር ሰጥታናለች እና ስለና ሀዊም ተናግራለች። በጣም ቆንጆ ንግግር ነው የተናገረችው። ደግሞ ጨጓራዬንም እያመመኝ ነው እያለች ነው። ልክ ቪዲዮ ሰራለሁ ብዬ ቪዲዮ ላይ ወጣ ቪዲዮ የጨርሼ ሳቆመው ጨጓራዬ ይነሳብኛል አለች። ትናደዳለች እኮ
ምስኪን እና አላህ አፊያ ያርግሽ። ባትናደጂ ጥሩ ነው። ለምን ራስሽ መርጠሽ ራሷ መርጣ ነው አይደለ ሰኢድን የተወችው። ስለዚህ መናደድ የለብሽም ሱመያ። አንቺ በቃ ሰላም ሆነሽ ልጆችሽን በደስታ ማሳደግ ነው ያለብሽ። መመለስም አይ ሴቶች ወዲህ ተውና አቁምና አንድ ላይ ተመልሰን ኑሯችንን እንደ የድሮ ፍቅራችንን እንመልስ ካልሽ መመለስ ትችይ ነበር፣ ግን አንቺ አልፈለግሽም። ስለዚህ የሚያናድድሽ ጨጓራሽን የምታሳምሚው ምክንያት ደግሞ የለም። በቃ ማቆም አለብሽ ማለት ነው። አንቺ ያኔ ራስሽን መጠበቅ አለብሽ። አንቺ ሰላም ከሆንሽ ልጆች ሰላም ይሆናሉ። ለማንኛውም አንዳንድ ምክርም ሰተናል። በተለይ ሴት ልጅ ትዳር ውስጥ ሆኗ ጓደኛ የሚበዛት ከሆነ ትዳሯ ይፈርሳል፣ በስተመጨረሻ ይፈርሳል። ለምን ጓደኛ ማለት በቃ በተለይ ባልሽ ደፋ ቀና የሚል ከሆነ የሆነች ቀዳዳ ይፈልጉና በዚህ ቀዳዳ ተጠቅመው ከዛ ትዳርሽ ላይ ለማፍረስ ይፈልጋሉ አለች። እና አዎ ይሄ እውነት ነው። ጓደኛ ማብዛት ጥሩ አይደለም። እንኳን ትዳር ላይ ሌላ ጊዜ ራሱ ትዳር ራሱ ባይኖርሽ ጓደኛ አያስፈልግም። በቃ በተለይ አሁን ጓደኛ በተለይ ቢያንስ አንድ ታማኝ ጓደኛ ከሆነ ነው እንጂ እንደዚህ ጓደኛ ማብዛት ጥሩ አይደለም ለህይወታችሁ ማለት ነው። ስለዚህ የሰው ልጅ ውስጡን አናውቅም፣ ከለሩን ነው እንጂ ልክ ከለሩ ደግሞ እንደተለያየ የሰው አመልም ይለያያል። ስለዚህ ጓደኛ ማብዛት ጥሩ አይደለም። እውነት ልክ እንደ ሰኢድ ሚስቶች ማለት ነው። ሮዛ ቀይ፣ አዩ ቡኒ፣ እቺ ሀዊ የምትባለስ ቀይ ናት ወይስ ቡኒ ናት? አልገባኝም። ነገሩ ቀይ ትመስላለች። ሱመያም እንግዲህ ያኔ ቀይ ናት፣ ግን ብዙም ቀይ ሳትሆን ቆንጆ ጠይምም ሳይሆን አሪፍ ከለር ነው የሷ። ልክ እንደዚሁ ማለት ነው። እንግዲህ ደርድሬላችኋለሁ።